አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወሲያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቅጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ከውልደት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። እርግዝና ማቅለሽለሽ አለው። እርግዝና ቦሚት አለው። እርግዝና ወገብ ያማል አስተኙኝ ይላል። እቺ ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆኖ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥመን። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለም። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤላ ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል ይህችን ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች። እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉሥ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነብዩ አደራ፣ የሰሃቦቹ ውርስ፣ እትብታቸውም አጸደ ቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን፣ ከተግባባን ይችን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም። ኢትዮጵያ ከእስልምና ጋር ጥልቅ ቁርኝት ያላት ሀገር ኡሙ አይመን ኡሚ ባዕደ ኡሚ ያሏት ነቢዩ ዓለይሂ ሰላቱ ወሰላም ከእናቴ በኋላ እናቴ ናት ያሏት ኡሙ አይመን እሷ እኮ ኢትዮጵያዊ ነች። እኛ እኮ ነቢዩን ያጠባችው እናታችን ነች። በነቢዩ ደም ውስጥ የሀበሻ ደም አለ። እኛ ከነቢዩ ደም ጋር ተቀላቅለናል። ከጅማታቸው ጋር አብረን ተሰፍተናል። ኢትዮጵያና እስልምና አንድና ያው ናቸው፣ ሚለያዩ አይደለም። ኢትዮጵያ የቢላል ምድር ነች። የነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያው ሙአዚን ቢላል ረዲየላሁ ተዓላ አንሁ። ምን ነው ቢላል ኮቲህን ጀነት ውስጥ ሰማሁት እሳ የተባለለት ቢላል። የሰው ልጆች ሁሉ ጀነትን ይናፍቃሉ። ጀነት ደግሞ ምትናፍቃቸው ሰሃባዎች አሉ ተብለው ከተጠቀሱት ውስጥ አንዱ ቢላል ይገኝበታል። እኛ ጀነትን እናፍቃለን፣ ጀነት ደግሞ ቢላልን ትናፍቃለች። የሱ ምድር ነች ኢትዮጵያ። አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን፣ በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው። እንደ ሀገር እንደ መንግስት ማለት ቱርክ ውስጥ ብትሄዱ ከኛ በኋላ 400 500 ዓመት እስልምና የተቀበለው ቱርክ ውስጥ ካሏት 85000 መስጊዶች ውስጥ በርካቶችን ቢላል ተብለው ተሰይመዋል። ቱርክ ውስጥ ሙአዚን ሆነ ስትመረቅ ሰልጥነ የቢላል ወራሽ የሚል ሰርቲፊኬት ይሰጣል። ኩዌት ውስጥ ብትሄዱ የቢላል ጎዳና የሚል ታገኛላችሁ። ሳውዲ አረቢያ ውስጥ ያልተወለደበት እቺ ምድር ትላልቅ ሰሃባዎችን የነብዩን ባልደረቦችን ያመረተች ምድር ኢትዮጵያ። ኢትዮጵያ ለኛ ቀልድ አይደለች። ለሌላው ዘፈን ማሻሻጫ ነች። ሌላው ስልጣን ማጽኛ ነው። ለሌላው የፖለቲካ ካርድ መሳቢያ ነው። ለኛ ግን የነብዩ አደራ ነች። እኛንን የመጀመሪያው አንሷሮቹ ሙሃጅርና አንሷር እንሰማለን። ከመካ ተሰደዱ ወደ መዲና ስደተኞች አሉ፣ ሙሃጅር አንሷር አሉ፣ ዲኑን የረዱ። እኛንን ግን የመጀመሪያው አንሷሮች ለዚህ የነብዩ ሰሃባ ባልደረቦች የተቀበልን ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ? ይህን ታሪክ ማን ያወራን? ቱርክ ውስጥ አንድ ሰሃባን የተቀበረው ኢስታንቡል ጫፍ መግቢያ ላይ አቡ አዩብን አልአንሳሪ እዚህ ኹጥባ ላይ አንስተነዋል። ቱርኮቹ ይሄን አንድ ሰሃባ አገኘን ብለው ሱልጣን የሚል የነገስታት ማዕረግ ሰጠውት፣ ዘበኛ አስቀምጠውለት፣ መስጂድ ከጎን ሰርተው
አሁን የሚጎበኝ የቱሪስት መስህብ አድርገዋለች። ቻይና ውስጥ ያለው አንድ ሰሃባ ነው። እሱ ግን ተካብዶ ኢንሳይክሎፒዲያ ውስጥ ታገኙታላችሁ። ኢትዮጵያ 31 ሰሃባዎች ያረፉባት ምድር ነች። በርካታ ሰሃባዎች እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ። ለኛ ኢትዮጵያ ቀላል አይደለች። የነብዩ አደራ ነች። የነብዩ ሰሃባዎች አሻራ ያለበት ምድር ነች ኢትዮጵያ ስትባል። ለሌላው ቀልድ ማጫወቻ፣ ማላገጫ፣ ማዳመቂያ ሊሆን ይችላል። እኛ እንደሷ እንደራደረን በዝቻለ። ለኛ ልዩ ሀገር ነች። የመሻይኾች ምድር ነች። የዑለማዎች ምድር ነች። በርካታ ዓሊሞችን ያፈለቀች ሀገር ነች ኢትዮጵያ። እቺ ምድር ከኛ ጋር ሲታወስ ትልቅ ቁርኝት አላት። ይህን ታሪኳ ግን ዛሬ ተቀብሮ አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለርስት ተደርጎ እንዲታሰብ ተደርጓል። የጋራ አንዲት ሀገር እንጂ የጋራ አንድ ሐሳብ የለንም ፈጽሞ። የተለያዩ ሰዎች የተለያየ ሐሳባቸውን ሲያቀርቡ ሐሳብ ከኔ ሐሳብ ጋር ለምን ተመሳሳይ አልሆነም፣ ለምን አንድ አልሆነም በማለት ስማቸውን ማጥፋት፣ መሳደብ፣ መቃወም ብታቆሙ ነው የሚሻላቸው ወገኖቻችን፣ አጠቃላይ የኢትዮጵያ ሕዝብ ማለት ነው። ኡስታዝ ያሲን ኑሩ አላህ ይጠብቀውና ሀገር አይሞትም እንዴት ሀገር ሞተች ተብሎ ይዘፈናል ማለት ትክክል ነው። ቴዲ አፍሮ ሀገር ይሞታል ብሎ የዘፈነውን አሚን ብላችሁ ከተቀበላችሁ ሀገር አትሞትም ያለውን አሚን ብላችሁ ተቀበሉ። ሲጀምር እንደ ነባራዊ እንደ ተፈጥሮ ሀገር ምድር ትሞታለች እንዴ? አትሞትም። እዚህ ዓለም ላይ በቢሊዮን የሚቆጠር ህዝብ በጉፋኑም በወረርሽኙም በጦርነቱም በኤችአይቪውም በካንሰሩም እየሞተ ነው። ግን ምድር ዓለም አለች፣ ሀገር አለች፣ አልሞተችም። እኛ ነን እየሞትን ትተናት የምናልፈው። ሀገር ትሞታለች ብሎ መዝፈኑ ራሱ ስህተት ነው። ቴዲ የመዝፈን መብት አለው የሚል አቋም አለኝ። እኔ እንደግለሰብ ብቃወምም ምንም አላመጣም። አንድ ሰው የፈለገውን ሐሳብ ከማሰራጨት ከመናገር ወደ ኋላ አይልም። ስለዚህ ቴዲ የኦርቶዶክስ ተዋሕዶ ቤተክርስቲያን በቅባ ቅዱስ ቀብታ የምትሾመው ሀገረ ገዢ ንጉስ ነው የሚመኘው። ያመኞቱ ይሳካለት አይሳካለት ያ የራሱ አካሄድና ስራ ነው። እኛ ደግሞ አይ እንደዛ አይደለም እንላለን። ይሄ መብታችን ነው። ስለዚህ አገሬ ጋራ ነው፣ ሐሳብ የግል ነው ብለት ልሽለትንቁ አትቃወሙ። የኢትዮጵያ ሕዝብ በጣም ነው መቃወም የሚወደው። መንጋ ከመሆኑ የተነሳ መቃወም ይወዳል። በነገራችን ላይ አማራውም አማራ እንዲገዛ፣ ኦሮሞም ኦሮሞ እንዲገዛ ነው የሚፈልገው። ኦርቶዶክስም ኦርቶዶክስ ብቻ ሀገር እንዲገዛ። ጴንጤ በዚህ ሰዓት የጠገበብን የብልጽግና አመራሮች ፕሮቴስታንቶች ናቸው በሚል አይደለም እንዴ? ኦኬ ሊደር የማህበረሰቡ ነው ከተባለ ከማህበረሰቡ መካከል ነው ኡስታዝ ያሲን ኑሩ። ስለዚህ ሀገር አትሞትም ማለት ሙሉ መብት ነው። በአንድ ሀገር ላይ አንድን ሀገር የሚመራ አንድን ሀገር ለወደፊት ትውልድ የሚያስረክበው ህዝብ ነው። ከህዝቦች መካከል እስከሆነ ድረስ በህዝቡ ዘንድ የሚሰራውን ስራ ላይ ሀሳብና አስተያየት ማስቀመጥ መብታችን ነው። ይሄንን ማወቅ አለባችሁ። ስለዚህ አዎ ሀገር አትሞትም። ስለዚህ ሀገር አትሞትም ብሎ ማለት የብልጽግና ደጋፊ መሆን አይደለም። የኢትዮጵያ ህዝብ ብልጥ ከሆነ ዘንድሮ ምርጫ አለ። በዘንድሮ ምርጫ ብልጽግና መጣል ትችላላችሁ። የኢትዮጵያ ህዝብ ሊደርነት ቢገባው በየ5 ዓመቱ ካኟኩም ከሆነ ብሔር እየመረጠ በየዓመቱ ወይም ከዋቂ ፈታው ወይም እምነት ከሌለው ከኤቲስቱ እየመረጠ ከጴንጤ ጥጋብ ወይም ከኦርቶዶክስ እርግጫ ይገላግለን ነበር። ነገር ግን የኢትዮጵያ ማህበረሰብ ከመንጋነት ውጭ ሊደርሺፕ አያውቅም። አገር በህዝብ እንደምትመራ አያውቅም። ኦኬ ህዝብ እንዴት መሄድ አለበት የሚለውን አያውቅም። ሲጀመር አገርና ህዝብ የሚለውን መች ታውቃላችሁ እናንተ? ብታውቁት ኖሮ አገር አይሞትም፣ አገር ይቀጥላል፣ አገርን መገንባት አለብን የሚልን ሰው አትቃወሙም ነበር። እንጃ አለመታደል ነው አንዳንድ ጊዜ መንጋ ማህበረሰብ ውስጥ መኖር ማለት ነው። ስለዚህ ሶሻል ሚዲያ ላይ ተጫንጫችሁ ብዙ መንጋ ስላላችሁ እውነት ናችሁ ማለት አይደለም። በመንጋ የሚመጣ ምንም ትርፍና ለውጥ የለም። በመንጋ ሀገር ይፈርሳል እንጂ ሀገር ይገነባል። ይሄ ሁሉ መንጋ የመቃወም መንፈስ የተወጋ ይሁን በጴንጤኛ ቋንቋ ከጴንጤ የሚገላግለን የጴንጤ መንፈስ የተወጋ ይሁን። በዚሁ አጋጣሚ ግን ሰላም አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ፌስቡክ እና ቲክቶክ ላይ በቃ እንዳለ የኡስታዝ ፎቶ ተጥለቅልቋል ማለት ነውና ምንድነው ምናምን ያኔ ሰምቻለሁ የተቆረጠ ቲክቶክ ላይ ማለት ነው። ግን ያን ያክል በቃ ሙሉውን ሰምቼ እስኪ ምንድነው ያለው ጥፋቱ ምንድነው ምናምን ብዬ ወላሂ ያኔ ገብቼ አዳመጥኩት ማለት ነው። ይሄን መጨረሻ ላይ ዳስጣልም ይላል ወጣቱ እንደዚህ አይነት ነገር መስማት የለበትም ምናምን የሚለውን የተሰማችሁትን መጨረሻ ላይ በቃ ከ30 ደቂቃ በኋላ መጨረሻ ላይ ነው የተናገረው።
ያንን ሙሉን ያዳመጠ ሰው ሲጀመር ኡስታዝ ያሲን ኑሩ እዚህ ላይ ትክክል ነው አይደለም እዚህ ላይ አጥፍቷል ምናምን ብሎ የሚናገር ሰው እኔ ቅንጭላቱ ጤነኛ አለውም። ወላሂ ምንም ያጠፋው ነገር የለም። ሲጀመር በቃ ተመስጣችሁ የምታዳምጡት የሆነ ማር የሆነ ትምህርት ነው የሰጠው። እንደገና ደግሞ ኢትዮጵያ ያንድ አካል ብቻ አይደለችም፣ ያንድ ወገን ብቻ አይደለችም፣ የሁላችንም እስከሆነ ድረስ ሁላችንም በኢትዮጵያ ላይ መብት አለን የፈለግነውን መናገር ማለት ነው። እንደገና ደግሞ እሱ የሃይማኖት አባት ሆኖ ሳለ መቼም ወጣቱን የሚያስተምር ነገር ወይ ወጣቱን ተስፋ ከመቁረጥ የሚያላቅቅ ነገር ነው እንጂ መናገር ያለበት ልክ ወጣቱ በቃ እስካሁን በኋላ ኢትዮጵያ የምትባል የለችም እንዲያስጣል እንደሚባለው ወጣቱ ምንም ተስፋ እንዳይኖረው አይደረግም እኮ። ማንኛቸውም የሃይማኖት አባት እንደዛ ነው የሚመክረው እኮ። አይ ኢትዮጵያ አሁን ላይ ያለችበት ይቀየራል ኢንሻአላህ። እንደገና ደግሞ ማስረጃ በማስረጃ በሃይማኖት ምንድነው በሃይማኖት በማስረጃ ነው የተናገረው። ያንን ሲናገረው ከቁርአንና ከሐዲስ ጠቅሶ ነው የተናገረውና ከራሱ ካንደበቱ እንኳን አይደለም ያኔ ተናግሯል። ስለዚህ የጥላቻ መንፈስ ያለባችሁ ካልሆናችሁ በስተቀር የኡስታዝ ንግግር ምንም እኔ መጥፎ ነው ብዬ አላስበውም። ሲቀጥል ደግሞ ቴዲ አፍሮ ምናምን ብሎ ስም አውጥቶ አልተናገረም። ተቀላችሁና ሁሌ ማያሰብ ያለባችሁ ሁሌ በጥላቻ ሳይሆን በቃ ነገሮችን እከለ ያለ አንዳንዶቻችሁ እኮ ብዙ ኮሜንት ታለበት ብዙ የሆነ ሙሉ ሳታዳምጡ ምኮምቱ አላችሁ። በቃ ኢትዮጵያ ህዝብ እንደዛ ነው አብዛኛው ይመር እንደዛ ደግሞ አይደረግም። በቃ መጀመሪያ አዳምጣችሁ መጀመሪያ አይታችሁ ከሌ ስላለ ብቻ እናንተም ዘላችሁ ማለት አይደለም። አዳምጣችሁ በቃ አዳምጣችሁ በትክክል ማለት